ባቲና ኮምቦልቻ ከሚሴና ሀርቡ የነሸገያ ገር የናይጠገቡ ሰላም እንዴት ናችሁ የብርቅ ሚዲያ ተከታታዮቻችን? ዛሬ በብርቅ ሚዲያ ኮፊ ታይማችን ቆንጆ ድምጽ ያለውን ወጣት እንግዲህ ሙዚቀኛ ይዘንላችሁ ቀርበናል። ብዙ ተስፋ እጁ ላይ ያለ ወደፊት እንግዲህ ትልቅ ደረጃ ላይ እንደሚደርስ ባለሙሉ እምነት ነን። ከሱ ጋር እስኪ ቆይታ እናደርጋለን። ያለፈባቸውን የህይወት ገጠመኞች እያጫወተን ለወደፊት ደግሞ ምን እንዳሰበ ምናይ ይሆናል። እንግዲህ አብራችሁን ዝለቁ። ኪሩቤል እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን ብርቅ ሚዲያ ኮፊ ታይማችን ላይ ስለተገኘ። በመጀመሪያ ኪሩቤል ሰለሞን ማን ነው? እስቲ ለተመልካቾቻችን ንገረልን። አመሰግናለሁ። ኪሩቤል ሰለሞን እባላለሁኝ። ጀማሪ ሙዚቀኛ፣ ገጣሚ፣ አጫጭር ወጎች ጸሐፊ ነኝ። ያው ጥበብን እየዳከርኩም ቢሆን እየፈለኳት የምገኝ ልጅ ነኝ። እንግዲህ ወደፊት ደግሞ ብዙ ተስፋዎች ይኖሩናል። በተስፋ ስለሆነ የምንኖረው ይሄን ይመስላል። አመሰግናለሁ። በጣም ቆንጆ። እንግዲህ ዘርፈ ብዙ ሙያተኛ ነህ። ጥበብን እየዳከርኩም ቢሆን እየፈለኳት ነው አልክ። አገኘሃት? ያው በተወሰነ ሰዎች ጋር ያለውን ነገር እኔ ጋር ያለውን ነገር ሳሳይ በተወሰነ አሪፍ የሚባል ነገር አለኝ። እሱን ደግሞ በእለት ተእለት ጥረትሽ የተሻለ ለማድረግ እየሞከርኩኝ ነው። ይሳካል፣ ከእግዚአብሔር ጋር ይሳካል። ደግሞ እውነት ነው። እስቲ ወደ ልጅነት ልመልስ ነው ኪራ። ኪሩቤል የተወልዶ አደገ እንደው ይሄንን የጥበብ የሙዚቃ ፍቅር እንዴት እንዳመጣው ለማወቅ ወደ ልጅነት መመለስ ይኖርብናልና እንግዲህ ከጥበብ መንደርም ስትፈልቅ የብዙዎች መፍለቂያ ከሆነችው ደሴ ነው ብቅ ያልከውና እስቲ ስለ ልጅነት አጫውተን። አመሰግናለሁ። እንግዲህ ወደ ኋላ ልትመልሺ ነው ወደ ከዛሬ 22 አመት በፊት ነው 23 አመት በፊት ወደ ኋላ። የተወለድኩት አዲስ አበባ ነው። ነገር ግን ያው በጣም ህፃን እያለሁኝ 2 አመት አካባቢ ላይ ወደ ደሴ ሄድኩኝ። እዛ ነው ያደግኩትም የተማርኩትም። የደሴ ልጅ ነኝ። አገር ግዛት ሰፈር ነው። የት ሰፈር? አገር ግዛት ይባላል የኛ ሰፈር። አገር ግዛት ሰፈር ነው ተወልጄ ማለት የኖርኩበት ያደግኩበት እዛ ነው። አንድ አጎት ነበረኝና እሱ የበለጠ ግጥምን እንደወድ አድርጎኛል ብዬ አስባለሁኝ። የእሱን ግጥሞች እያነበብኩኝ ትምህርት ቤት ሚዲያ ላይ ማቅረብ፣ እሱን መሸምደድ፣ የሆኑ ፕሮግራሞች ላይ ማቅረብ እና ቀላል አልነበረም። ያ የልጅነት ጊዜ ላይ አንድ ገጽ ሁለት ገጽ በደንብ ሸምድጄ እንደማቀርብ ትዝ ይለኛልና ያ ነገሮች እያደጉብኝ ሄዱና በቃ በተወሰነ ደረጃ የሚባለው እስከ 8ኛ ክፍል እንደዚህ አካባቢ ላይ ግጥም ላይ ፎከስ አረግ ነበረ። በደንብ ደስ ይለኛል፣ ውስጤም ግጥም ነበርና አንድ ጓደኛዬን አይቼ ነው ወደ ሙዚቃ ግን የገባሁት። አሁን የአሸናፊዎች አሸናፊ ተወዳዳሪ ነው። በፋና ላምሮት ተወዳዳሪ ነው። ድምጻዊ ማዕረግ ኃይሉ ይባላል። እሱን አይቼ ነው ሙዚቃ የጀመርኩት። ደሴ ቤተሰብ መምሪያ አብረን እንሰራ ነበርና ይበልጥ እዛ ደግሞ አርቲስት አሁን ላይ ስዩመ ቃል ገብሬ ተሻለ ሙዚቃዎችን ይሄንን ዝፈን ከአንተ ድምጽ ጋር የሚሄደው ይሄ ነው እያለ በጣም ታላቅ ወንድማችን ነው። እሱ እየመከረኝ ነበረ እና ሙዚቃውን በዛ መልክ ተጀመረ። ሁለቱን ጎን ለጎን እያስኬድኩኝ ትምህርት ጋር እንደዚህ ያለን ያው ጽሁፉንም እየሞነጫጨርን ዛሬ እዚህ ላይ ደርሰናል። በጣም መልካም ነውና ያው ደሴ ሲባል እንግዲህ ሁሌ ምናቃት ዘፈን አለች አይደለ? ደሴ ላይ ነው ቤቷ። እኔም በጣም ወዶ ዘፈን ነው እናት ለመናገርና ስሰማው በጣም ደስ ይለኛል። ብዙዎቻችን እንደዛ ይመስለኛል ስሜታችን። እሱ አሁን ወደ ህዝብ መዝሙር እኮ ተቀይሯል አይደል? አዎ የማንን በጣም አሪፍ ሙዚቃ ነው። አዎ ብዙ ዘፋኞች ደግሞ ዘፍነውታል ዜማውን ቢቱን እየተቀየረ በጣም ደስ የሚለኝ ዘፈን ነውና እንደሱ እንደ መግቢያ ራሱ እሱ ሙዚቃ ቢዘፍንልን መልካም ነው። አስደስተን እስኪ። እንዴት ነው ሀገሬ ወሎ ገራገሩን የሚመዘኑበት አድባሩ ደብሩ ከቅቤው ከሸቱ ከማሩ ቀምሼ ናፍቆት ስሶነብኝ ሲያከነፈኛ ምሼ
ከቅቤው ከሸቱ ከማሮ ቀምሼ ናፍቆት ሱስ ሆኖብኝ ሲያከንፈኝ አመሼ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቋደሱብሽ አጀብ ነው የሁሉ እኩል አገር ዋሆዬ የውበት አዳራሽ አጀብ ነው እናት ዓለም ደሴ ዋሆዬ ይብላኝ ላላወቀ አጀብ ነው መንፈሴ ይደምቃል ዋሆዬ ሁሌ በትዝታ አጀብ ባቲና ኮምቦልቻ ከሚሴና ሀርቡ የነሸገያ አገር የናይጠገቡ ጃማና ደጎሎ ወረኢሉ ባቤ የጠጁ የጮማው አይጠፋም ከልቤ ዝንጥፍጥፍ የሚለው የነጩ ጤፍ ዛላ እንዴት ነው ለጋምቦ ቢላዳ ከላላ ከላላ ነው ቤቷ ከላላ ነው ቤቷ ሆይ ከላላ ነው ቤቷ የሚያምረው አንገቷ። በጣም ቆንጆ ድምጽ ነው ያለ ከለርህና በዚህ እስኪ በጣም የምትወደው ዘፋኝ 3 ጥቀስ ብለህ አንተን ኢንስፓየር የሚያደርግህ ከወንድም ከሴትም ጥራልኝ እስኪ። ከባድ ምርጫ ነው እንግዲህ የኔ ምርጥ 3 የሚባሉት ያው ጥላሁን ገሰሰ፣ ቴዲ አፍሮና ጂጂ። ቆንጆ ምርጫ። እስቲ ወደ ፐርሰናል ህይወትህ ልመልስህ። ያለፍክበት መንገድ አለና ታስረን ነበር። በቅርብ ነው ከእስር ቤት የወጣኸው። እስቲ ስለ እስር ቤት ቆይታ ንገረኝ። እንዴት ነበረ? ለ6 ዓመታት እንደታሰርክ ያጫወትከኝ ነበርና እስቲ የእስር ቤት ህይወት ምን ይመስላልና እዚህ ከመግባታችንም በፊት እያወራን ነበረ። እስር ቤት ላይ ሆነ ብዙ ነገሮች ስትጽፍ ራስን ስታዘጋጅ ነበረ። እስቲ ስለዛ አጫውተን። አሪፍ። ወጣትነት በጣም ከባድ ነው ማለት አሁን ላይ እንዲህ የማወራበትን አንደበት አልነበረኝም። ይሄ ነገ ስለ ራስሽ ማሰብ ነገ ጥሩ ተስፋ መድረስ የሚሉት ነገሮች ከመታሰሪ በፊት ይሄን ያህል ባስበውም ግን በደንብ ትኩረት አድርጌና ጥረት ጨምሬበት እየሰራሁት አልነበረም። ያው ወጣትነት እንዳልኩሽ ብዙ መሰናክሎች አሉበትና ያም ጓደኛ ለመምረጥ እንደገና ይሄ እድሜም የሚባለው ነገር ትንሽ እሱ ዋጋ አስከፈለኝና ታስሬ ነበረ 6 ዓመት ያህል ታስሬ ያለኝ። በአንድ ስር ብዙ ቦታዎችን አይቻለሁ። የሚገርምሽ ነገር ገና ኬዙ ሲጀመር አዲስ አበባ ፖሊስ ኮሚሽን፣ ከዛ በኋላ ወደ ቂሊንጦ፣ ከቂሊንጦ ወደ ቃሊቲ፣ ከቃሊቲ ወደ ዝዋይ፣ እነዚህን 4 ሆነ ትራቭል አድርጌ በደንብ የህይወት ልምድ ወስጄ እንደውም አንድ አጎቴ በቃ አንተ ዩኒቨርሲቲ ገብተህ ባትመረቅም የህይወት ትምህርቱን እሱ ዲግሪውን አግኝተሃል ላይ ነበርና እንዳልኩሽ በጣም ብዙ ሰው እስር ቤት ውስጥ ታገኛለሽ። በእውቀትም በሀብትም ማልደርስባቸውን ሰዎች አግኝቻለሁ እና እዛ ቦታ ላይ እኔ ምን ሆኜ አሳልፍ ያለው ብዬ ስነግርሽ አጠራጠረ ያርኩ። ያው 6 ዓመት ብዙ ነው ግን ሚዲያ ሰዎችን መጥራት ወይ ወደ ፍርድ ቤት እንዲወጡ ወይ ቤተሰብ እንዲገናኙ ማድረግ እሱን ሰርቻለሁ። የተወሰነ ወራት ጸጉር ቆርጫለሁ። ከዛ አንድ ጓደኛዬ ጋር ደግሞ አብሬ ቁጭ ብዬ እሱ ወደ ሌላ ቦታ ሲሄድ ሲፈታ እኔ ህግ አማካሪ ቢሮ ይዤ ነበረ። እዛም 1 ዓመት ከምናምን ያህል ህግ አማካሪ ያለሁኝ እዛው እስር ቤት ውስጥ ነው ለዚህ የምትሰራው። ከዛ በኋላ ሙዚቃውን በመስራት በቃ ልክ እዛ ቢሮ ሳገኘች ህግ አማካሪ ቢሮዋን ጎን ለጎን ይግባኝ ከምጽፍበት በኋላ ላይ ይሄ የምታዩን ደብተር ወደ አሁን እኔ እንደውም ለዚህ የሚያስፈልጉትን ነው ይዤ የመጣሁት እንጂ ሌሎች ዝም ብሎ የተጀመሩ ልብ ወለዶች አሉ፣ የግጥም እንትኖች አሉ። እነሱን አስቀምጫቸው ነው። እነሱን በመጻፍ ተጠመርኩኝ። በቃ 2013ን ሙሉ አብዛኛው ግጥም ብታያቸው እንደዛ ናቸው። 13 እና 2012 ላይ 14 የተወሰነ በቃ የግጥም የመጻፊያ ጊዜ ሆነልኝና ግጥም እንዴት ይወለዳል አንድ መጽሐፍ ላይ ሳነብ
ብቸኝነትና የመጎዳት ስሜት አይነት ውስጥ ስትገቢ ያኔ ግጥም ይወለዳል ምናምን የሚል አንብቤያለሁ። ፍቅር ውስጥም የበለጠ እንደውም ፍቅር በጣም ፓወር አለው እና ይሄም ለኔ እንደ አጋጣሚ ሆኖልኝ የሞነጨርኳትንም ለሰዎች እጅ በማሳየት ይሄንን ግጥም እንኳን ምን ብለ ይዘው መጣ በልቀይረው ይሄ ሀሳብ አሪፍ ነው ግን የመረጥከው ርዕስ አይረባም እያሉኝ የበለጠ ያው እዛው ላሉ ሰዎች እያስገመገምኩኝ የተሻለ የሆነ የተወሰነ ነገር በራሴ አቅም ሞንጨር ያለውኝ እንዲሁ ሙዚቃዎቼንም አሁን ላይ 14 የሚደርሱ ሙዚቃዎች ሰርቻለሁኝ የራሴን 8ቱ ሙሉ ለሙሉ አልቋል። በቃ 6ቱም ግጥም ቢቀየርላቸው ብያስባለሁ በራሴ ወይ ባለሙያ ባያቸው ሁሉንም የበለጠ አሪፍ ይሆናሉ ብያስባለሁ። አንድ ስራ ወደ ስቱዲዮ አስገብቻለሁኝ ከፈጣሪ ጋር ግጥም በሙዚቃው ባለፈው መቄዶንያ ላይ ስንሄድ ያየናቸውን እነሱን የመሰሉ ስራዎች አሉ። እነዚህን በመስራት ተጠመድኩኝ እልሻለሁ። ከዛ በኋላ ይሄንን ጊዜን ምን አለ ኪቦርድ አግኝቼ ዘፍኜ በቃ ድምጼን አሻሽዬ ሪትም ቅኝት የሚባሉ ነገሮችን ለይቼ ብዬ በጣም አስብ ነበርና ይሄንን ከመፈለግ የተነሳ የሚገርምሽ ፈልጉ ታገኛላችሁ አይደለም የሚለው ወደ ዝዋይ ተጫንኩኝ ከቃሊቲ እና ትምህርትም ነበረኝ እየተማርኩ ነበር። እኔ እኮ ተማሪ ነኝ ምናምን ብል ያው በሰዓቱ ብቻ ይጣራል እስከዛው ሂድና ወይ ትመለሳለህ የሚል ነበር። ሄድኩኝ ዝዋይ ከሄድኩኝ በኋላ ጥሩ አጋጣሚ ተፈጠረ። ከበሮ የሚችል አንድ ልጅ ነበረ። አጋጣሚ ኪቦርድም የሚችል ሌላ ልጅ ነበር። ሙዚቃ የሚሞክሩ ሌሎች ልጆች ነበሩ እዛው እስር ቤት እዛው ውስጥ ማለት ነው። ከዛ በኋላ እኛ አንድ ላይ ተሰባሰብን አገናኘን። አጋጣሚ ገብቶሻል። እኔን የሚያቀኝ ሌሎች ልጆች ከዛኛው ልጅ ጋር እስቲ ተገናኙና እስቲ ሙዚቃ እስቲ ዝፈኑ ምናምን የሚሉሽ ነገሮች መጡና ከዛ እንደ ክሩ መሰረትን። ብሩ ተስፋ ይባላል። በጣም 6-7 ሆነን ከበሮ አለን፣ ኪቦርድ አለን፣ ክራር አለን። ከዛ በጣም የተሟላ ሆነ ማለት ነውና የማረሚያ ቤቱ ባንድ ሲመጣ ዛም ላይ ጃም አደረገን። ሁላችንም ዘፈንን። መሳሪያም የተወሰነ ድጋፍ አደረጉ። ማይክ ሞንታሮ ተሰጠን። ከዛ በኋላ ፉል ባንድ ሆነን እኮ ምን ቀረም በቃ ግጥም በሙዚቃውንም እዛው ሰራለሁኝ ሌላውም ነገር ሰራለሁና ለኔ እንደ ትምህርት ቤት ሆነልኝ ማለት ነው ከፈጣሪ ጋር ማለት አይምሮሽ እንዳቀባበልሽ ነው። ምንም ቢሆን ኑሮ ካሉት መቃብርም ይሞቃል የሚባለው እና በጣም አሪፍ ነበር። ብቻ ለኔ እንደ ትምህርት ቤት ምንም ያባከንኳት ጊዜ የለችም ብዬ ነው የማስበው። ምክንያቱም ይሄንን የሞነጫጨርኳቸውን ነገሮች አሁን ወደ መመንዘር ላይ እገባለሁኝ ከፈጣሪ ጋር ነገሮች ሲስተካከሉልሽ እሱን ለማስተካከል ያንቺ ጥረት መኖር አለበት። እየጣርኩኝ ነው እግዚአብሔር ይመስገን። ይሄን ይመስላል። በጣም ጥሩ እንደውም ጥሩ ነገር ነው የገጠመህ አይደለም? ውስጥ ላይ ራስክን የምታሻሽልበት መንገድ ነው ይሆናል። ግን በዚህ ሂደት ውስጥ በጣም ኪሩቤልን ፈትኖታል፣ ከብዶታል ያሰኘህ ነገር ምንድነው? በዚህ በእስር ቤት ሂደት ጉዞ ውስጥ በጣም ልክ ነሽ። ኮሮና ነው። ኮሮና ለብዙ ሰዎች የህይወት እንትን ፈታኝ ነበርና ለኔም እንደዛ ነው የሆነው። ማለት ለኔ ብቻ አረ ለ600 የሚሆን ታራሚ ምን ተፈጠረልሽና ልክ ኮሮና ኢትዮጵያ ውስጥ እንደገባ ሮቢት ሸዋሮቢት ማረሚያ ቤት የሚገኙ የህግ ታራሚዎች ተፈቱ። ከ3 አመት በታች ናቸው እነሱ ተፈቱ። በዛን ሰዓት እኔ ቂሊንጦ ማረሚያ ቤት ነበርኩኝና የዋስትና መብት ሊከበርልን ይገባል፣ እኛ ሰው አይደለንም ወይ፣ በሽታው ሰው አይለይም የሚሉ ሀሳቦች መጡ። በእርግጥ ሀሳቡ ደስ ይላል፣ ግን አንድ የመፍትሄ አካል እሱን ትጠይቅና እሱ የሚመልስልሽን መልስ በጥሩ መንገድ በሆነ መጨረስ ሲገባ ያው ትንሽ ረብሻ ተፈጠረ። ከኛም ወገን ከታራሚው ከፖሊሶች ጋር አለመግባባት ተነሳና ተቃጠለ ማረሚያ ቤቱ። እና ያ ጊዜ መጋቢት 19 2012 ነበረ። እና እኛም ትንሽ አጠፋ መሰለኝ የምግብ አድማ አደረገንና ከዛ በቃ ነገሮች እየተባባሰ እየከበደ መጣ። ልክ ተቃጠለ በኋላ በቃ ነፍስ ውጪ ነፍስ ግቢ ሆነ። እግዚአብሔር ይመስገን ያው የሬሳ ሳጥን የተገዛለት ሰው የለም። ግን አይነ ጠፍቷል፣ እንግር ተሰብሯል፣
እነዚህ ያው ለሰው ልጅ ከባድ ናቸው። ለደረሰበት ሰው በተለይ በጣም ከባድ ነው። እኔ እግዚአብሔር ይመስገን ምንም አልሆንኩም። በቆመጥ ዱላ ቢያንቆራጥጠኝ እግዚአብሔር ይመስገንና እኔ እንደውም ምንም ካልሆኑት ውስጥ ነኝ የሚገርምሽ። እና ይሄ ከባድ ጊዜ ነበረ። ምግብ ሳንበላ 2 ቀን ነበረ። ከዛ መጋቢት 19 ተቃጠለ። መጋቢት 19 ለ20 ወደ ሸዋሮቢት ማረሚያ ቤት ነው ጉዞ ያደረግነው። 15 የሚደርሱ አውቶቡሶች በውስጣቸው 600 ታራሚ ይዘው ከነ ፖሊሱ ጉዞ በሌሊቱ ወደ ሸዋሮቢት። በጣም ከባድ ጊዜ ነበርና ምግብ አልበላንም። ውሃ ጥም አለ፣ ጭስ ቦምብ በሚባሉ ነገሮች አሉ። በቃ ተይ እዛ ውስጥ ላይ ነበር አለ። እሱን ጽፌዋለሁ የሚገርምሽ። አሁን እሱን እያስታወስኩ ነው የምነግርሽና አንድ 8 ገጽ 9 ገጽ ይሆነዋል እዚህ ደብተሬ ላይ አለ። አስበዋለሁ ወደፊት ፈጣሪ ቢረዳኝ የራሴን የሆነ ነገሮችን ላይ ስደርስ አስተማሪነቱን ይሄን ጊዜ አሁን እኔ ከምነግርሽ የበለጠ ስንት ሰዎች ያውቁታል? አሁን ይሄን ታሪክ መሰለሽ ቢያንስ ከ700 ከ800 ሰው በላይ ያውቀዋል ይሄን ታሪክ። በአንድ ወቅት የነበሩ ናቸው እንደዚህ ሰዎች። አሁን ላይ ባንገናኝ ወይ የተለያየ ቦታ ብንሄድ የሚኖሩትም የተለያየ ቦታ ነው እንጂ ማለት ከተለያየ ኢትዮጵያ ክልል ላይ የሚመጡት ዋቴቨር አሁንም ያሉ እስር ቤት ውስጥ ያሉ አሉ፣ ተፈተውም የሚኖሩ አሉ። የኛ ታሪክ ነው እንበለው እና እንደዚህ ጽፌዋለሁና ሮቢት ከሄድን በኋላ ላይ ፈታኙ ጊዜ ሙቀቱ ማለት ደራርበን ነበር። ለዱላው ብለን ደራርበን ሄደን እዛ ስንደርስ ሙቀት ልንፈነዳ። ከዛ በቃ እንደገና የለበስነውን ማውለቅ ጀመርን። የሆነ የተዘጋ ቤት ውስጥ ነበር ለሳምንት ያህል እዛ ተዘግቶብን ነበረ እና ያኔ ምን አስተዋልኩ መሰለሽ? ቱሃን አለ ይገርምሻል። እንዲሁ እኔ በደፈናው ነው የምጠራው ለሚዲያ ብዬ አላንቆለጳጰሳቸውም። እና ቱሃን በቃ ያለ ሰውነታችን በልተን በሳምንቱ ስንወጣ ይሄ በቃ ቀላቀላ ያለ ሰው እንዳለ በቃ ጠቃጠቆ ሙዝ ነበር የሚመስለው ሰው ገላችን በቃ እንዳለ። እና ፈጣሪ ያኔ እንኳንም ቱሃን ክንፍ አልኖረው ብዬ ነው ያመሰገንኩ። አስበሽዋል? ክንፍ ይኖረው እየበረረ ልጅም ስታይ አትይዙ ይሄን ቻሌንጆችን አልፈሽ ያው እግዚአብሔር ይመስገን እኔ ከምንም አልቆጥረውም። ማለት የሞተ ሰውም አለ ውጭ ላይ የኖረ ማለት እንደኛ ባይታሰርም ሕክምና ውስጥ ሆኖ ኩላሊቱ ፌል አድርጎበት የኛማ ኖርማል ነው። እና ይሄን ቻሌንጆችን ያው ጽፈሽ ታስቀምጫቸዋለሽ፣ ገጥመሽ ታስቀምጫቸዋለሽ። ከቀናሽ ደግሞ ሙዚቃው ላይ ታስገቢዋለሽ። ብቻ ጥበብን በዚህ መልኩ ትጠቀሚያታለሽ። እኔ ቻሌንጅ ብዬ የማስበው ይሄ ነበረ። ይሄም በጣም እግዚአብሔር ይመስገን እኔ ጠብቆኛል። ምንም ነገር አልሆንኩኝም። ምንም ነገር ሳልሆን ይሄን ይመስላል። እባክሽ አስለፈለብሽ። ጥሩ ነው። አሁን ብዙ ጊዜ እንግዲህ እንደዚህ አይነት የሚያሳዝኑ ገጠመኞች ወይ ደግሞ የሚያስቁም ገጠመኞች ሊገጥሙ ይችላሉ። እስኪ አሁን ደግሞ ያሳቀ ሁሌ ማትረሳው ገጠመኝ ወይ ደግሞ የገረመህም ሊሆን ይችላልና በእስር ቤት ህይወት ውስጥ ከነበሩት ገጠመኞች ወይ ከገጠሙ ገጠመኞች አንዱን አጫውተን እስኪ። በጣም ጥሩ። የሚገርምሽ የመጀመሪያውን አካባቢ ጊዜ ላስታውስልሽ። ያው ስታሰር የመጀመሪያዬ ነው እና ድንጋጤው አለ፣ ቃል ሰተሽ መምጣቱ አለ፣ ከመርማሪ ጥፊ አምልጠሽ መምጣቱ አለ። እሱን ሁሉ አልፈሽ ወደ ማረፊያ ክፍል ስትገቢ ያለው ሲቹዌሽን አለ። ደንግጠን ምናምን የደነገጠ የሻማ ምትበለበት ታይም አለ። እንደወረደ ነው የምትገቢው። እንደዚህ ብለሽ በቃ ክው ብለሽ ነው የምትገቢውና የዛን ጊዜ ላይ እኛ የነበርንበት ክላስ አለ። ክላስ ነው እና የገባ ነው 4 ሰዎች አንድ ላይ ነው የገባ ነው እና እኛ የተሰጠን ክላስ አለ። ሌላ ነገር ያየነው ነገር የለም። ገባን በቃ እዛች ክላስ ውስጥ። ከዛ መጣ አንድ ሰው ደህና መሻችሁ አለ። ደህና ምናምን አለ። በልታችኋል አለ። ምን አይነት የተባረከ በልታችኋል ብሎ እስካሁን ማንም ይጠይቅሽ የለም። ከመጀመሪያ በጥፊ አግሎሽ ነው ወደሚጠይቅሽ እንጂ ይሄ በልታችኋል ወይ ምናምን አለ። ከዛ አዎ አለም ደንግጠን ሁላ። ከዛ ቆይሽ መጣሁ ምናልና ምግብ ይዞ መጣ። በፌስታል ነበር ምግቡ እና በላን። እሱም በቃ ሬ የተባረከ ነው ፖሊስ ነው በቃ እኛ ሁላችንም ፖሊስ ነው ብለን ከዛ
መሸ አደርን። ጠዋት ላይ ውጥት እንላለን። በቁምጣና በማሊያ ሆነ ስፖርት እየሰራ ነው። ለካ አንደኛው ነው ታራሚ ነው እሱ። ታራሚ ነው። አረሳስ ገጠ እንደዛ ተሽቆጥቁጠን እንዳልነበር ለካ አንደኛው ነው። በጣም ከባድ ነው። ግን በርግጥ አሁን ይሄ የሚመረጥ ነገር አይደለም። ግን ብዙ ቦታ ብዙ የማረሚያ ቤቶች ጋር ገብተሃል ቀደም እንዳጫወትከኝና እንደው የትኛው ነው ላንተ የተሻለ ቦታ ብለህ የምትመርጠው? ይሄ ቦታሽን የቆየሁበት ጊዜ በጣም ጥሩ ጊዜ ነው የምትለው? መልካም። ያው ደግሞ ይኸውልሽ አንዴ ነው የታሰርኩት። አሁን የትኛው ይሻላል? እስር ቤቶች ላይ ታች አይ ሙሉ ስታረግ ስለነበር የሚመላለሰም ስላለ እኔ አንዴ ነው የታሰርኩት። አንዴ ነው ጨርሼ ጣጣዬን የወጣሁት 6 አመት ላይ። ግን የተለያየ ቦታዎች ነው የታሰርኩትና ለኔ የሚሻለው ጊዜ ዝዋይ ይሻላል። ለምን ብትይ ያው እንዳልኩሽ ራሷን የቻለችን የምታክል ክላስ አለችን ከሙዚቃ ጋር ጧት ገባለሁ፣ ቁልፌን ይዤ ገባለሁ፣ ሙዚቃዬን ስዘፍን ነው ለምሳ ወጣለሁ፣ ምሳዬን በልቼ ደግሞ ቡና ጠጥቼ ተመልሼ እገባለሁ። ስለዚህ ይሄ ጊዜ ይሻለኛል ለኔ፣ ምንም ጥያቄ የለውም። ምንም ጥያቄ። መልካም። ግጥምም እንደምትጽፍ ነግረኛልና እስኪ አንድ ግጥም ለዋህተም። መልካም። የት ሄጄ ልጠለል? ተኝቼ ነው ያደርኩ እንቅልፍ እያጣጣምኩ፣ ቀን የዋልኩበትን ማታ እየተረጎምኩ፣ ያልጠበቅኩት ቦታ ያላሰብኩት ስፍራ ብዙ ነው ያሳለፍኩ። ጭው ያለ በረሃ ሳር ያልበቀለበት ቦታ ይመስለኛል። ቀኑ ደመና ነው አየሩ ጠቋቁሯል። ያኮረፈ ሰማይ እንባውን ያፈሳል። ብቻውን የቆመ ራስ ይታየኛል። የራሴን ምስል ተኝቼ ነው የማይ በላብ ተዘፍቄ። ለካ ህልም እውነት አይደለም ወይን ያለ ማወቄ። የጠቆረው ሰማይ ዝናቡን ሲለቀው ሙችን ያልዋሸሽም እግሬ አውጪኝ ብያለሁ። ተመልከች እንግዲህ የእኔን አበሳ። ለመሮጥ ስዘጋጅ እግሮቼን ሳነሳ፣ እየተፍገመገምኩ ወድቄ ስነሳ፣ ደግሞ እንደገና ለመሮጥ ስዘጋጅ እግሮቼን ሳነሳ፣ የሾለ እግሬ ጥፍር ሚስቴን ቢቧጭራት ቦግ አደረገችው የቤታችንን መብራት። ዝናቧ በስብሶኝ መሮጥ አቅቶኛል። የሚያስፈራ መብረቅ ድምፁ ይሰማኛል። እኔ አልዋሸውሽም የሰማሁት ድምፅም አባኑ አንቅቶኛል። ይህን ጊዜ ታዲያ አንቺም ጸበል ይዘሽ ስትረጭ ይኖራል። የትኛው አራሰኝ? እኔ መሰለኝ ከራሴ በወጣው ትኩስ የእንፋሎት ላብ፣ ግን ደግሞ አበስብሶኝ መሮጥ ስላቃተኝ የጣለብኝ ዝናብ። መንታ ሀሳብ ይዞኝ እንደምጥ ስታገል 3 ነው ያረግሽው ረሽተሽኝ ጸበል። አረጌ ግራን የተጋባው የት ሄጄ ልጠለል? ስሚኝማ እስኪ መልሽልኝ የትኛው አራሰኝ? የህልም ዓለም ዝናብ ሸሽቼ ለመሮጥ እኔን ለማስመለጥ እግሬ ሲፈራገጥ 10 ወድቄ መሮጥ ነው ያቃተኝ። ጥፍንግ ግጥም አርጎ ብርድ ልብሶ ያዘኝ። ታዲያ የትኛው አራሰኝ? በገዛ ላቤና በረጨሽኝ ጸበል ግራ ጋብተሽኛል የት ሄጄ ልጠለል ይላል። ኢንትረስቲንግ። ያው ስቶሪ ቴሊንግም አለው። በጣም አይ ደስ ይላል በጣም። አሁንም ወደ ኋላ ልመልስህና እንዳልከው ነው ወጣትነት አለ፣ ልጅነት አለ፣ ይሄ ማቹሪቲ ሌቭል አለና ብዙ ወጣት ልጆች ያልተገባ ቦታ ሊገኙ ይችላሉ። በአንድ ስህተት ብዙ ነገር ሊያጡ ይችላሉና ያንተም ኬዝ እንደዛ ሆኖ ለፍርድ በቃና ፍርድ ቤት ቀርበ ተፈረደብህ። 6 አመት ነው የታሰርከውና መጀመሪያ ስንት ነበር የተፈረደብህ? ማለት ሙሉን ጨርሰህ ነው የወጣው ወይስ ያ ስሜት እንዴት ነበረ የመጀመሪያው ጊዜ ሲፈረድብህ? እሱ በጣም ከባድ ነው። የሚገርምሽ ተከሳሽ በ9 አመት ጽኑ እስራት ምናምን የሚለውን ነገር እየሰማሁት እያዞረኝ ነበረ። ማለት በጣም ከባድ ነው። ካሰብኩት ጋር አልተገናኘልኝም።
እኔ እንጃ ምን እንደምልሽ አላውቅም። ብቻ በጣም ከባድ ነው። ቦታው ላይ ስትቆሚ በጣም ይከብዳል። ከምልሽ በላይ ከባድ ነው። እሱ ጊዜ ባመክሮ ነው የወጣሁት እና 6 አመት ነው የታሰርኩት። 9 አመት ነው የተፈረደብኝ። የ9 አመት አመክሮ ደግሞ 3 አመት ይቀነስልሻል። እዛ ውስጥ ጸባይ ባይኖርሽ ዲሲፕሊን ዋቴቨር ሌሎች ቅጣቶች ቢኖርሽ 3 አመቷ ደግሞ ትጨመርብሻለች ማለት ነው። ጸባይ ስላለኝ ምናምን ብዬ ብቻ እነዚህ ነገሮች ስላሉኝ ነው 6 አመት የሆኑልኝና እሱ ጊዜ በጣም ከባድ ነው። አረ በጣም ከባድ ነው። በእውነት በጣም ከባድ ነው። እናቴ ያለች ማለት እሷ እንደውም እያለቀሰች ነበረ ፍርድ ቤት ውስጥና ያ ስሜት በቃ እኔን ራሱ በጣም ረብሾኛል። በዛ ላይ ደግሞ አብሬዋቸው የሄድኩት ጓደኞቼ ነበሩና በቃ እነሱ ራሱ ከጠበቁት በላይ ነው ማለት በሰዓቱ እድሜም ትንሽ ነበረ። እንዴት ይሄን ያህል ፍርድ እና የሰውን ሁኔታም ሳይ በቃ እኔም ደነገጥኩኝ የባሰ ከምልሽ በላይ በቃ እሱ ጊዜ ከባድ ነው። በስማ ቤተሰብም በዙሪያ ያለ ሰው ምን ያስባል ብለህ ስታስብም ያለው ነገር ትንሽ የሚቀርሽን ስታስብ እኮ ነው። የታሰርሽው ጊዜ አይደለም እኮ የሚቆጭሽ። በዛን ጊዜ አሁን ልክ ሲፈረድብኝ 2 አመት ከምናምን ያህል ቀጠሮ ላይ ቆይቻለሁ። ክርክሩ ማለት ነው ሲመሰከር እኛ ስንከላከል መከላከያ ምስክር ስናቀርብ ምናምን እየተባለ በመሀል ኮሮና ነበረ። 8 ወር ከምናምን ያህል ፍርድ ቤት አልቀረኩኝም። ያ ሮቢት ሄደን ያልኩሽ አጋጣሚ ማለት ነው እዚህ ላይ የሚመጣልሽና ከዛ በኋላ ቀርቤ በቃ ወዲያው ሁኔታዎች ሆኑና ይሄ የቆየ መዝገብ ነውና ውሳኔ ማግኘት አለበት ምናምን ብሎ ወዲያው ለውሳኔ ተዘጋጁ። ከዛ በቃ ያን ቀን የምጠብቀው አንዳንዴ እንደው ያው ነፃም ጠብቄ ያለው በርግጥ ምክንያቱም ያው ከተሳተፍኩበት ድርጊቱ ላይ አትሊስት እኔ በገደብና በተወሰነ ስር ቢሆን ነው ብዬ ያሰብኩት። በቃ 9 አመት ሲል ግን ክውን ያልኩት ከምልሽ በላይ ደንግጫለሁ በጣም። እንዴት ነው ከዚህ በኋላ ሰው ሆኜ የሚለውን ነገር ይከብድሻል። ዛሬ ላይ ቆመን ቁጭ ብለን እዚህ ስናወራ ይመስላል እንጂ ነገሩን ወደ ኋላ ሄደሽ ብታዩ በጣም ከባድ ነው። እሱ በጣም ከባድ ነው። እንደው ይሄን ስሜት ይገልጽልኛል ብለህ የምታስበው ሙዚቃ አለ? ይሄን ሙዚቃ የሚገልጽ ምን ስሜት አለ? እንዴት ታሰርኩ የሚለው ያን የተሰማው በሰዓቱ የተሰማህን ነገር የሚገልጽ ከዚህ ሙድ ላይ አሁን ወደ ሙዚቃ መግባቱ በጣም ከባድ ነው። ሌላ ነገር እናወራና ከዛ ወደ ሙዚቃ ገባለሁ። ይሄ ስሜት በጣም ከባድ ነው። እንግዲህ ትንሽ የሚያሳዝን ታሪክ ነው። ከዚህ ግን ሙድ ወጣ የሚያደርገን እስኪ አንድ የጥበብ ስራ ግጥምን በሙዚቃ ትሰራለህ አይደል ኪራ? ቅድምም እየነገርከኝ ነበር። እስኪ እሱን እንስማውና ከዚህ ስሜት እንውጣ። መልካም። ያው ቀስ ብለን ለመውጣት ቢሆን ይሻላልና እዛው ትራጀዲ ላይ ያለ አንድ ስራ እስቲ የሞከርኩትን ጥቁር ናፍቆት ጭር ይላል ያላንቺ አይደምቅም ጎጆዬ ደጅ ደጁን አያለው ትመጫለሽ ብዬ መቼ ትመጫለሽ ተይው አትንገሪኝ አንቺ ቆርጠሽ ከሄድሽ ጥለሽን ከጠፋሽ ትዝታችን ከሆንሽ ጊዜው እንዴት ይሄዳል ቀናት በሳምንታት ወራቶች ካለፉሽ ድቅድቅ ጥቁር ናፍቆት ተሸክም ያዝዬ ሙዚቃ ሳዳምጥ በዚያሽ በሬዲዮዬ እንዲህ አለኝ ጎሳዬ በፍቅር ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የኛ እንደሆኗል ግዴለም ዛሬን ምትሽያቸው ብታይ ናፍቆታቸው ማሚ እንዲህ ብላ ማሚ ስትቆጣ ማሚ ስታወራ ደሞ እያሉ ሲያወሩኝ በኩል ታፋፋቸው ወይኔ ብታያቸው
የሙዚቃው ነገር ስለከነከነኝ ጆሮዋን ጠምዝዤ ዘፈኑን የዘጋው። ምርጥ ጓደኛዬን ምስኪን ሬዲዮን አስቀይሜያታለሁ። እርሷም አበዛቸው። ብሶቴን ነካክታ ባታቆስለኝ ምን ነው? ይሄን ሁሉ እያሰብኩ ደጅደጁን እያየው ሙዚቃ ከፍቼ መልሼ እየዘጋው ከሄድሽበት ቦታ ላትመጪ ነገር እጠብቅሻለሁ። ለካ ሰዓት ደርሷል ልጆቼ መምጫቻ። እነርሱም እንደኔ ከቤት ይወጣሉ እቤት ይገባሉ ጥቁር ናፍቆት አዝለው። ናፍቀንሻል። አመሰግናለሁ። ሳላስብ ትተሽኝ ቢጠፋኝ ሚስጥሩ በእንባ ተጥለቅልቀው አይኖቼም ታወሩ። አንቻለሽኝ ብዬ ለሁሉ ሳወራ ብቸኛ አረግሽኝ ለምባይ ቦይ ልስራ። ትዝ አይልሽም ወይ አቅፌሽ አቅፈሽ ያጫወታና ሳቅ እየደባበሽ በዚያ ደስታ ምትክ እንባን ፈረድሽበት። አረ ምን ተሰማሽ? ምን ይላል አንቺ እንጂ ደስ ይልሽ ሆኖይ ባንቺ የተነሳ ሕይወት ስትመረኝ ስጠቁር ስከሳ ለምባዬ ቦይ ልስራ ያርሰው ደረቴን ቢወጣልኝ እንኳን ቢያስታግስ ናፍቆቴን ለምባዬ ቦይ ልስራ ያርሰው ደረቴን ቢወጣልኝ እንኳን ቢያስታግስ ናፍቆቴ። እኔ በጣም ቃል እያጠረኝ ነው እውነት። እንዴት ነው እንደዚህ ተሰጥኦ የሚኖርበት? በእውነት በጣም ነው የሚገርመው ድምጽህ። በጣም በጣም በቃ ከለሩ የሆነ አቦዝ አባውት ቱ ክራይ። እውነት ላለቅስ ነበር በቃ ትንሽ ብትቆይ ባልቀስ አይቀርም ነበር። ዋው ዋው! አይ በጣም ደስ ይላል። እንዴት ነው አሁን የራስክን ዘፈን የጻፍክ እንደነበረ ኦሬዲ 8 ምናምን እንደጨረስክ ነግረኸኛል። እስቲ ከራስህ ካዘጋጀው መስማት እንችላለን? እንዳይሰርቁኛ ትንሽ ትንሽ አብሽር። አረ ይቻላል። ናፋቂሽ ነኝ አንቺ እስረኛ ናፋቂሽ ነኝ አንቺ እስረኛ እንቅልፍ የለኝ የት ልተኛ እንቅልፍ የለኝ የት ልተኛ ስሟን ሰማሁና ሲጠሯት ወኔ ያጣው ደፍሬ እንዳልጠራት ከሩቅ ነው የማያት ገስግሼ አፍ የለኝ አልነግራት ተንፍሼ ከሩቅ ነው የማያት ገስግሼ አፍ የለኝ አልነግራት ተንፍሼ ስትመጣ ጠብቂያ አፍ የለኝ አልነግራት ነይ በላት ነይ በላት ነይ በሏት ነይ በላት ህመሜን ነይ በሏት ነይ በሏት አካሌን ነይ በሏት ስትመጣ ጠብቂያት አፍ የለኝ አልነግራት ነይ በሏት ነይ በሏት ነይ በሏት ነይ በሏት ህመሜን ነይ በሏት ነይ በሏት አካሌን ነይ በሏት
ይላል። ዛሬ በቃ ዋው በጣም ደስ ይላል። ኦልሞስት እኮ አልበም በለው አይደል ማለት አልበም የሚሆን ያህል እግዚአብሔር ከረዳ እንግዲህ እኛም እንጠብቃለን። የዛኔ ደግሞ በደንብ ስለ ሙዚቃዎች እያወራን እንጫወታለን። አዎ ኪሩቤል በ5 አመት ውስጥ ራሱን የት ማየት ይፈልጋል? በ5 አመት ውስጥ ራሱን የት ማየት ይፈልጋል? ያው እንደዚህ የጀመርሻቸው እነዚህን ነገሮች ማሳካት ይፈልጋል ከእግዚአብሔር ጋር። ሙዚቃው ላይም የተወሰነ አሻራዬን ማሳረፍ ፈልጋለሁ። እነዚህም ግጥሞች ያው መሄድ አለባቸው ማለት ተጽፈዋልና ግዴታ ለህዝብ ቢደርሱ ደስ ይለኛል። ማለት የባለሙያ እይታ አግኝተው በደንብ ከኔ በተሻሉ ሰዎች አይተዋቸው የሚስተካከሉ ነገሮች ተስተካክለው ቢታተሙልኝ የበለጠ ደስ ይለኛል። ግጥም በሙዚቃዎችን እንኳን ከፈጣሪ ጋር ዩቲዩብ ቻናል የራሴን ክሬት አለኝ። በርግጥ እዛ ላይ ደግሞ የበለጠ ቢሄዱ እያስባለሁኝ። ይህን ይመስላል እንግዲህ እነዚህ ነገሮች ማሳካት። በጣም መልካም። እንግዲህ በቅርቡ አንድ ውድድር ላይ መሳተፍ እቅድ እንዳለህም ስታጫውተኝ ነበርና እስቲ ስለሱ ንገረኝ። ከፈጣሪ ጋር ፋና ላምሮት ላይ የመወዳደር ሀሳብ አለኝና እሱ ላይ ደግሞ የበለጠ ትሬዲንግ እያደረኩኝ ነው። ካሁኑ ያኔ 5 ድምጽ አለ። እሺ አመሰግናለሁ። እሱ ላይ መወዳደር ሀሳብ አለኝና በደንብ ትሬዲንግ እየሰራሁ ነው። በደንብ እየተዘጋጀው ነው ከፈጣሪ ጋር ማለት ቁጭ ብዬ እከታተላለሁ ፕሮግራሙንም ፋና ላምሮትን። የአስተያየት ትሰሚያለሽ የበለጠ ያንን አስተያየት እነሱ የሰሩትን ዘፈን እኔ በመስራት ትሬዲንግ በማድረግ እገኛለሁኝ። ፋና ላምሮት ለመወዳደር ሀሳብ አለኝ ከእግዚአብሔር ጋር። እንግዲህ እግዚአብሔር ይርዳህና እኔ ነግሬያለሁ። እኔ አለኝ 5 ድምጽ አለ ከኔ እዛ ጋር ማስተር ያድርግ አለ የኛ ክሩ ቦታ አለ ካሁኑ። በዚሁ እንደው ስለ ድጋፍ እናወራና አሁን ከረንትሊ በቅርብ ነው የተፈታኸው ከእስር ቤት። ምን ላይ ትገኛለህ? እንቅስቃሴ ሰፖርት የሚያደርጉ ሰዎች አሉ ወይ? እስቲ ስለ እንቅስቃሴ አሁን ስላለህበት ሁኔታ ደግሞ እናውራ። አሁን ያለሁበት ሁኔታ ላይ እግዚአብሔር ይመስገን ያው እናቴ ጋር ነው እየኖርኩ ያለሁት። በቻልኩት መጠን ወጥቼ እገባለሁኝ። ሙሉ ጤነኛ ነኝ እግዚአብሔር ይመስገን። ሰኞ ሞሰብ የሙዚቃ ማዕከል እዛ ጃም አደርጋለሁኝ። በጣም አሪፍ የባህል ቤት ነው። መታችሁ ኢንጆይ አድርጉ። እዛ እየሰራሁ እገኛለሁኝ። እንዲሁም ሌሎች ክለቦችም ለመጨመር ሀሳብ አለኝ ከፈጣሪ ጋር። ያው እኔ ስላልተንቀሳቀስኩ ስላልሄድኩ ነው እንጂ እድሉ አለ በርግጥ። ይህን ይመስላል ያው አሁን ባለሁበት እና ክራር ገዝቻለሁ። ክራር እየተለማመድኩ ነው። ለምን አላመጣሁም ታዲያ? ያ ምንም ገና ጣቴ ገና አልተፈታታም እና ይሄን ይመስላል። መልካም በጣም ጥሩ ነው። ሰፖርት የሚያደርጉስ ድጋፍ የሚያደርጉልህ እንደው ሰዎች በዙሪያ ያሉ ይሄ ሙዚቃህን ለማሳደግ በዛውም ምንድነው እንደው ይሄንን የሚያውቅ አባሪዎችም ሊሆን ይችላሉ ሙዚቃ ዙሪያ ላይ የሚሰሩ ሰዎች ይሄንን ምናልባት ያዩ ከሆነ ላንተም እንደው ድሎች እንዲፈጠሩ ለማድረግ እስቲ ያለህበትን ሁኔታ ምን አይነት ድጋፍ ነው የምትፈልገው? አሁንስ ምን አይነት ድጋፍ አለ በዙሪያ የሚለውን አጫውተን። በዙሪያው ከእግዚአብሔር ሌላ ደጋፊ የለም። አሁን ላይ ራሴን በራሴ እየደገፍኩ ነው የምገኘውና ያው ሁሉንም ነገሮች ባንዲ ይሆናሉ ማለት አይደለም። እንደውም ይሄን እድል ማግኘትም በጣም ትልቅ ነገር ነው። ምክንያቱም ይሄን እድል ያላገኙ በጣም ከኔ የተሻሉም ጥበብ ያላቸው ልጆች ይኖራሉ። እኔ ያው እድሉን አግኝቼ እዚህ ስለመጣሁ ሊሆን ይችላል እና ይሄንን ለሚያዩ ፕሮዲዩሰሮች ካሉ ስቱዲዮ ያላቸው ሰዎች ካሉ ማግኘት ይችላሉ። እኔም ያለኝን አቅም እንዲያዩልኝ ፈልጋለሁኝ። እኔ በግሌ ብቻ ትሬዲንግ አደርጋለሁኝ። አካባቢ ላይ ወረዳ አለ እዛ እየሄድኩኝ ፈቃድ አግኝቻለሁ እነሱ ጋር ትሬዲንግ መስሪያ ቦታ እዛ እየሄድኩኝ እሰራለሁኝ። ይሄን ይመስላል። ያው ራስን ግንባታ ላይ ነው አሁን። ግንባታ ላይ ነኝ። መልካም። እስቲ ሞቅ ያለ ሙዚቃ ደግሞ ነቃ ነቃ አድርገን እስኪ ይቻላል። አይቼሽ ብጠጋ ፍቅር ያዘለምቼሽ ፍቅር ያዘለምቼሽ ፍቅር ያዘለምን እየዋለ ሲያድር
አረፍኩት ወድጄሽ አረፍኩት ወድጄሽ አረፍኩት ወድጄሽ እንዳሻሽ አድርጊኝ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ ፍቅርሽ ካሸነፈ ምን ታረጊዋለሽ ምን ታረጊዋለሽ ምን ታረጊዋለሽ መውደዴን አልክድም የግልሽ ሆኛለሁ ፍቅርሽ አሳምኖኝ እጄን ሰጥቻለሁ እንዳሻሽ አድርጊኝ እኔ እችልሻለሁ ከወደድኩሽ ወዲያ ሌላ 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 ምን እላለሁ ካፈቀድኩሽ ወዲያ ሌላ 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 ምን እላለሁ አመሰግናለሁ አይ በጣም ኢንተረስቲንግ ነው አንተ ነው እንደዚህ ነው ሙዚቃ ሞድ እኔም ብቻ ሳይሆን ነው ቢሃይንድ ዘ ሲን ያሉትን ባለሙያዎች ሁሉ ያስደመመ ነው ኪራ በጣም እውነት እግዚአብሔር አደረሃል ድምጽ ቆንጆ ድምጽ ነው ያለ በ6 አመት የእስር ቤት ቆይታ ጊዜ እዚህ ውጭ ላይ ብዙ ነገሮች ይፈጠራሉ አይደለ ኪሩቤል ምን አጣው ብሎ ያስባል እና ደግሞ በጣም የናፈቀ ነገር ከዚህ ከውጩ ምንድነው በዋናነት ያው ምንም ጥያቄ የለውም ነፃነት ነው የምታጨው የመጀመሪያው ነገር በዚህ ነፃነት በማጣት ውስጥ ደግሞ በጣም ብዙ ነገሮች ይኖራሉ እንደው መሰረታዊ እንኳን የምንላቸው በዓል አለ እንደገና ደግሞ ያው የሚያሳዝን ገጠመኞች ይኖራሉ ቤተሰብ ሊያርፍ ይችላል ሊሞት ይችላል መሄድ አትችይም አንቺ እዛ ነሽ እንደውም ያሳደገችኝ እናቴ አርፋለች በዚህ አጋጣሚ ማለት እኔን ያሳደገች ነች ከእናትም በላይ እናት ነችና እሷን መቅበር አልቻልኩኝም ይሄ ነገሮች ትንሽ አይደገሙማ ሌላውን ነገር ችግር የለውም ምንም የተለወጠ ይሄን ያህል ነገር የለም እነዚህ ነገሮች ግን ይከብዱሻል ትንሽ በቃ ምንም ማድረግ አትችይም ከፈጣሪ ጋር አሁን ክረምት መጪው ላይ ከሄድኩኝ ወደ ደሴ ከሄድኩኝ ያው አርሜኒያን ነው የማወጣው እና እነዚህ ነገሮች አሁን የማይተኩ እነዚህ ናቸው ብቻ አንዳንዴ ደግሞ አይማምሽ ሲያምሽ ትንሽ ያነጫንጫል ሲያምሽ ምክንያቱም ማንም እንደ ቤተሰቡ ነው የሚንከባከብሽ የለም ትንሽ ቻሌንጅ ያደርጋል እስር ቤት ላይ የሚያገዝሽም ሰው ቢኖር ተወሰነ አግዞሽ ይሄዳል እንጂ አንቺ ጋር ሙሉ ጊዜሽን ሊሸፍንልሽ አይችልም እንደ እናትሽ የሚሆን ማንም የለም ወይ እንደ ፋሚሊ የሚሆንልሽ ማንም የለም አይሽ ለክ ያንዲ ስትታመሚ ትንሽ ቻሌንጅ ያደርጋል በቃ ሌላው የሚለመድ ነገር ነው ኦሬዲ የሚለመድ ነገር ምክንያቱም አንቺ ራስሽን ልክ እዛ ከገባሽ በኋላ የምታወዳደረው እዛው ካለው ሰው ጋር ነው መቼ እንደሚወጣ ማያውቅ ሰው አለ ስበሽዋል በጣም ብዙ ከፍ ያለ ፍርድ የተፈረደበት ሰው አለ ያንን ስታይ አይ የኔ ትንሽ ነው ተመስገን ነው ብለሽ ወዲያው ተጽናኝ እንደው ምናልባት ይሄ እንዳልኩሽ ፋሚሊ ሲሞት እና ትንሽ ስትታመሚ ነገሮች ይከብዱሻል ትንሽ በጣም ለኔ ነው መናገርሽ እንጂ እያንዳንዱ ነገርማ ይከብዳል ግን የምታማርጭበት ቦታ አይደለም ማለት እንደው በሙሉ ስሙ ልጥራው ማረሚያ ቤት ቢደላሽ ብታገኚ አልጋ ባልጋ ቢሆንልሽ ይገርማል አይደል ሁሉ ነገር ወጥተሽ ብትገቢ ምናምን ይገርማል እኮ የሆነ የምትፈልጊያቸው ነገሮች ቶሎ ብታገኚ ይገርማል የማይገርመው ምንድነው ብትቸገሪ አይገርምም ብታጭ አይገርምም ምክንያቱም ያለሽው ቦታው ይወስነዋል አሁን ሆቴል ውስጥ ገብተሽ አስተናጋጇን እስቲ ቡና አንጨልኝ ምናምን ሰዓት ወይ የለም ብትልሽ ይገርማል ምክንያቱም አለ ቡና ሆቴል ውስጥ አይጠፋም መኖርም አለበት ቢኖር አይገርምም የለም ግን ብትልሽ ይገርምሻል እንዴት ቡና የላችሁ ምናምን ብለሽ ነው ስለዚህ እስር ቤት ላይ መቸገር
ማጣት የሆነ መጎሳቆል ዋቴቨር የሆነ ነፃነትን ማጣት ስላለው ውስጡ ላይ ያሉ ዘርፈ ብዙ ችግሮች ቢኖሩ አይገርምም። ቢደላሽ ብታገኝ ምናምን ነው የሚገርመው ልጅ ፈልጌ ነው። ነው በየእስር ቤት ቆይታዬ ወይ መታሰሪ ይህንን አስተምሮኛል፣ ይሄኛውን ላይፍ ሌሰን ሰጥቶኛል የምትለው ነገር አለ? በሚገባ እንጂ በሚገባ አሁን የሰማሻቸው ግጥም በሙዚቃዎች እንደዚህ ቮካሌም ሙዚቃ በደምብ ትሬዲንግ እንዳደርግበት እነዚህን ሁላ አዳርጎልኛል። በጣም አሪፍ ነው። ትልልቅ ሰዎች መክረውኛል። በጣም ብዙ ሰዎች ሰው ታገኝበታለሽ፣ ህይወት ትማሪበታለሽ ማለት ከኢትዮጵያ የተለያዩ ክልል የሚመጣ ሰው ነው ያለው እዛ ቦታ ላይ። ትንሹንም ትልቁንም ወጣቱንም አዛውንቱንም ቀርበሽ ታዋሪያለሽ። የበለጠ ብቻ ማይንድሽ በብዙ ነገሮች ይገነባልልሽ ፈልጌ ነው። እስቲ አንድ ግጥምን በዜማ አዎ መልካም እሺ ይሄንን ግጥም በሙዚቃ ያቀረብኩት ዮዮ ጊፋታ በዓል ላይ ጊዜ ነበርና ሎኤስ ደስ ይላል ማለት ነው በወላይተኛ እና አረሳትም እችን ትርጉማን ስለነገሩ ይለኔ ሎኤስ ማለት ደስ ይላል ማለት ነው። ደስ ይላል ቁስሌ እንደጠገገ በእግሬ ጣቶች ግንባር ማነከስ ጀምር እየተንቀራፈፍኩ ማዶ አልደርስም ነበር። ታውቂያለሽ ስጋዬ እኔማ በእጆቼ እየዳሰስኩ እንዳላጫወተሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። እንኳን አንክሽልሽ ማዶ ያልፋል ቤትሽ። እቴ ቁስሌን የታግኝቸው ለምን እንዳነከስኩ ሚስጥሩን ልንገርሽ። ስሚ በቤታችሁ ጣሪያ ሳህን አፉን ከፍቶ ቀን ሙሉ ቢውልም እየዘባረቀ አንዱን ካንዱ አይገጥምም። ደስ ይላል አንቺን ማያ ሰበብ ለኔ ተፈጠረ። አባትሽ ቢጠሩኝ መጣው ከቤታችሁ፣ መሰላል ቀረበ ወጣው ከጣሪያችሁ። ሳህኑን ሳዟዙር ማነከስ እየታውቆኝ ነብር ነኝ ለቀየው ማዶ ቅርቤ ነበር። እቴ እየሰማሽ ነው? የቤትሽ ጣሪያ ላይ ተጠንቅቄ ስጓዝ በእግሬ ጣቶች ግንባር ረግጠው ነበረ ማገሩን የሚስም ባለቆቡን ሚስማር። አሞራ ክንፍ ላይ ሳህን እያባበልኩ ጥያቄ ስጠይቅ መልሱን እያስመለስኩ መጥቷል ስል አልመጣም፣ አሁንስ ስል ጠፍቷል። ግን ድንገት የውጭ በር ሲጮህ ባንቺ እጆች መነካት እግሬ እኔን ሲከዳ ነፍሴ ራሷን ስትስት ገጠመ። ስጋ መሬት ሳመ ማነከስ አወቀኝ ዘየረኝ ወለምታ። እኔን ያስደነቀኝ አይዞህ እያለችኝ የሴሚዤን ቁልፎች በእጆቿ ከፍታ አይኗ እኔን ሲያባብል ጎኗ ተጋድሜ ካጠገቧ ስውል ደስ አይልም? ደስ ይላል። ንገሪኝ ደስ አይልም? ደስ ይላል። ደስ ይላል ያሰብኩት ተሳክቷል፣ ዝንፎ ተቃንቷል፣ የጎደለው ሞልቷል። ድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ። እቴ የሚስጥሩ ሚስጥር በቃ ይኸው ነበር። ላንቺ በር ሲከፈት ሆነ ብዬ አስቤ ነበር የወደኩት። ደስ አይልም? ደስ ይላል። ደስ ይላል ያሰብኩት ተሳክቷል፣ ዝንፉ ተቃንቷል፣ የጎደለው ሞልቷል። ድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ።
ብርሃን ፈነጠቀች ደምቃ ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ከዓይን የደመቀች የቆንጆ መለኪያ የኩራት የምን የዓይኔ መርኪያ አሁን አማረብኝ ፍክታ ለመልኬ እንደ ፍላጎቴ ቢሰጠኝ አምላኬ እኖራለሁ ተደስቼ ሞገስ ክብሬን አንቺን አግኝቼ ምን አጥቼ። ደስ ይላል። ለጭብጨባ ይደርሳል።